በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ምልክቱም እነሆ ወራት ይመጣል፣ በምድር የሚኖሩት ሰዎች ታላቅ ድንጋጤ ይይዛቸዋል። የዘርግ መንገድም ትሰወራለች፣ ሃይማኖትም ከሀገር ትጠፋለች። በደልም አንተ ካየሁና ከሰማሁ ይልቅ ይበዛል። ዛሬ የጠፋና የፈረሰ ሆኖ የሚታየው ሀገር ይጠፋል፣ ምድርም ምድረ በዳ ትሆናለች። ልዑልም ሕይወትህን ከሰጠ ከ3 ወራት በኋላ ምድርም ስትታወክ ታያለህ። ፀሐይም ድንገት በሌሊት ያበራል፣ ጨረቃም ድንገት በቀን ያበራል። ከእንጨቶችም ደም ይፈሳል፣ ድንጋይም ትጮኻለች። ሕዝቡም ይታወካሉ፣ ከዋክብትም ይረግፋሉ። ብዙዎች ያልጠረጠሩት ይነግሣል፣ ሁሉም ቃሉን ይሰማል። በብዙዎች ሀገሮች ሽብር ይሆናል፣ ጥቅል እሳትም ይላካል። የምድረ በዳ አውሬዎችም ከቦታቸው ይፈልሳሉ፣ ከሴቶችም ባለ ምልክት ይወለዳል። የሚጣፍጠውም ውኃ መራራ ይሆናል። ወዳጆችም እንደ ጠላት በድንገት እርስ በርሳቸው ይጋደላሉ። ያን ጊዜም ጥበብ ትሰወራለች፣ ምክርም ወደ ማደሪያዋ ትመለሳለች። ብዙ ሰዎች ይፈልጓታል፣ ነገር ግን አያገኟትም። በምድርም ላይ ኃጢአት፣ አመፅም፣ ስንፍናም ትበዛለች። አንዲቱ ሀገር አቅራቢያውን ሀገር በውኑ በአንቺ ዘንድ የተደረገ ጽድቅ አለን? ወይስ ጽድቅን የሚያደርግ ሰው አለን? ብላ ትጠይቃታለች። ያቺም የለም ትላታለች። በእነዚያ ወራቶች ሰው ሞትን ይመኛል፣ ነገር ግን አያገኝም። ሚስትም ያገባል፣ ደስም አይለውም። ይደክማል፣ ስራውንም ይሰራል፣ መንገዱ ግን አይከናወንለትም። ይህንም ምልክት እነግርህ ዘንድ ተላኩ። ዛሬ እንደ ጾምህም ዳግመኛ 7 ቀን ብትጸልይና ብታለቅስ ከዚህ የሚበልጥ ትሰማለህ። ዳግመኛም ከእንቅልፌ ነቃው፣ ሰውነቴም እጅግ ስቅጥጥ አለችው። ሰውነቴም እስክትዝል ድረስ ደከመች። ወደ እኔ የመጣውና የተናገረኝ መልአኩም እጄን ያዘኝ፣ በእግሬም አቁሞ አጸናኝ። ከዚህም በኋላ በሁለተኛይቱ ሌሊት የሕዝቡ የአለቆቻቸው አለቃ ፍልስጥኤል ወደ እኔ መጣ፣ እንዲህም አለኝ፣ አንተ ዕዝራ ወዴት ነበርክ? ፊትህ ስለምን አዝኗል? በምርኮ ሀገር ያሉ የእስራኤል ሁሉ ለአንተ አደራ እንደተሰጡ አታውቅምን? እንግዲህ እስራኤልን እንዳትጠላቸው መንጋቸውንም በክፎች ተኩላዎች አፍ እንደጣለ እንደ እረኛ እንዳትሆን ተነስተህ እህልን ቅመስ። እንዲህም አልኩት፣ ከእኔ ዘንድ ሂድ፣ ዳግመኛ እስከ 7 ቀን ድረስ ወደ እኔ አትምጣ። ከዚህ በኋላ ወደ እኔ ና፣ እኔም ነገርህን እነግርሃለሁ። ከእኔም ዘንድ ሄደ። እኔም መልአኩ ኡርኤል እንዳዘዘኝ አዝኜ እያለቀስኩ 7 ቀን ጾምኩ። ከ7 ቀን በኋላ የልቦናዬ ሐሳብ እጅግ አደከመኝ። የጥበብ መንፈስ ሰውነቴን አነሳሳሳት። ዳግመኛም በልዑል ፊት እናገር ጀመር፣ እንዲህ አልኩ፣ አቤቱ ጌታዬ፣ ከምድር ዛፎችና እንጨቶች ሁሉ አንድ የወይን ሐረግን ለአንተ መረጥክ። ከዓለሙ ጥልቆች ሁሉ አንድ ወንዝን ለአንተ መላህ። ከሀገሮችም ሁሉ አንድ ሀገርን መረጥክ። ከተሰሩት ከተሞችም ሁሉ ጽዮንን ለአንተ ቀደስክ። ከተፈጠሩ ወፎች ሁሉ አንድ ርግብን ለአንተ ለየህ። ከተፈጠሩት እንስሳት ሁሉ አንድ በግን መረጥክ። ከምድር አሕዛብ ሁሉ አንድ ሕዝብን ለራስህ መረጥክ። ለዚህ ለመረጥከው ሕዝብ በሁሉ ዘንድ የተፈተነ ሕግን ሰጠኸው። አሁንም አቤቱ ይህን አንዱን ለብዙዎች አሳልፈ ለምን ሰጠኸው? ከሌሎችም ስሮች ለይተህ አንዱን ስር ለምን አንቆሳቆልኸው? አንድ ሕዝብንስ በብዙዎች መካከል ለምን በተንኸው? የተስፋ ባላጋራዎቿ በሕግ የታመኑትን ረገጧቸው። ወገኖችህንስ ከጠላሃቸው አንተ በእጅ ብትቀጣቸው ይሻላል። ይህንም ቃል ከተናገርኩ በኋላ ባለፈችው በዛች ሌሊት አስቀድሞ ወደ እኔ የመጣው መልአክ ወደ እኔ ተላከ፣ እንዲህም አለኝ፣ ስማኝ ልንገርህ፣ አድምጠኝ፣ ብዙም እነግርሃለሁ። እኔም አልኩት፣ አቤቱ ተናገር። እርሱም አለኝ፣ ይህ ለእስራኤል እጅግ ድንቅ ነውን? ወይስ ከፈጣሪው ይልቅ እስራኤልን አንተ እጅግ ትወደዋለህን?
እኔም አልኩት አቤቱ አይደለም፣ ነገር ግን ስላሳሰበኝ ተናገርኩ። አቤቱ ሁልጊዜ የልዑልን መንገድ አገኝ ዘንድ የፍርድንም ፍለጋ አውቅ ዘንድ ስመራመር ኩላሊቴ አስጨነቀኝ። እርሱም አለኝ አትችልም። እኔም አልኩት አቤቱ ስለምንድን ነው? ስለምንስ ተወለድኩ? የያዕቆብን መከራ የእስራኤልን ወገኖች ድካማቸውን እንዳላይ የእናቴ ማኅፀን ስለምን መቃብር አልሆነኝም? እንዲህም አለኝ ገና ያልመጡ ቀኖችን ቁጠር፣ የተበተኑትንም አበባዎች ሰብስብልኝ፣ የደረቀውን ሳር አለምልምልኝ፣ የተዘጉትንም ቤቶች ክፈትልኝ፣ በውስጣቸውም የተዘጉ ነፋሳትን አምጣልኝ። ፈጽሞ ያላየኋቸውንም ፊታቸውን አሳየኝ፣ ቃላቸውንም አሰማኝ። የዚያን ጊዜም በሚገባ ያገኛቸው መከራ ይነግርሃል። እኔም መልሼ አልኩት አቤቱ ጌታዬ፣ አነዋወሩ ከሰው የተለየ ካልሆነ በቀር ይህን ማወቅ የሚችል ማን ነው? እኔ አላዋቂና የተዋረድኩ ነኝ። ይህን የምትጠይቀኝን ነገር እንዴት ልነግርህ እችላለሁ? እርሱም እንዲህ አለኝ እኔ ከምነግርህ ከኔ አንዱን መናገር እንደማትችል እንደዚሁ ፍርዴን ስለ ወገኖቼ የሚታገሰውን የፍቅሬን መጨረሻ ማግኘት አትችልም። እንዲህም አልኩት አቤቱ እነሆ አንተ ስለ እነርሱ ታግሰ ከእኛ አስቀድሞ የነበሩ እንዲህ ምን ያደርጋሉ? እኛና ከእኛ በኋላ የሚነሱትስ? እርሱም አለኝ ወደ ኋላ ያሉት እንዳይዘገዩ የቀደሙትም እንዳይፈጥኑ ፍርዴን እንደ ቀለበት አደረኳት። እኔም አልሁት ፍርድህን ፈጥነህ ታሳይ ዘንድ የቀደሙትንና ወደ ኋላ ያሉትን አሁንም ያሉትን በአንድ ጊዜ አንድ አድርገህ መፍጠር አይቻልም ነበርን? እንዲህም አለኝ ሥራ ከሰሪው ፈጽሞ የሚቸኩል አይደለም፣ ዓለምን በውስጧ የተፈጠሩትን ባልቻለቻቸውም ነበር። እንዲህም አልኩት አቤቱ የፈጠርካቸውን በአንድ ጊዜ በአንድነት እንደምታስነሳቸው ለእኔ ለባሪያ እንዴት ነገርኸኝ? የፈጠርካቸውንም በአንድ ጊዜ ፈጥነህ የምታስነሳቸው ከሆነ ዓለም ይጨነቃል። ይህም ባይሆን ዛሬ ካሉት ጋር አንድ ጊዜ ሊሸከማቸው በቻለ ነበር። እርሱም እንዲህ አለኝ እስኪ የሴት ማኅፀን እሺ ያሰኛል። 10 ልጆችንም ስትወልጂ ለምን በየዓመቱ ትወልጃለሽ በላት። እንግዲህ 10ሩን በአንድ ጊዜ ትሰጥ እንደሆነ ጠይቃት። በየዓመቱ ካልሆነ በቀር በአንድ ጊዜ የማትችል አይደለምን? ሕፃን ሴት መውለድ እንደማትችል ያረጀችም እንደማትችል እንዲሁ እኔም ለፈጠርኩት ዓለም በየጊዜው ሥራ ሠራሁለት። እኔም ጠየቅኩት እንዲህም አልኩት በፊትህ እናገር ዘንድ መንገድ ሰጥተኸኛልና እነሆ በእውነት አንተ አልኸኝ። ወጣት የነበረች እናታችሁ ፈጽማ አረጀች። ኃይላችንስ እንደ ቀደሙም ሰዎች ኃይል ለምን አልሆነምን? እርሱ መለሰልኝ እንዲህ አለኝ ልጅ የወለደች ሴትን ጠይቃት ትነግርህም አለች። በጥንካሬ ያንሳሉ እንጂ ዛሬ የወለድሻቸው ቀድሞ እንደወለድሻቸው ለምን አልሆኑም በላት። እርሷም እንዲህ ትልሃለች በወጣትነት የተወለደ ልጅ ልጁ ኃይል ነው፣ በልጅና የተወለደው ልጁ ደካማ ነው። ነገር ግን ከቀደሙት ሰዎች እናንተ በኃይል እንደምታንሱ አንተ ራስህ ታውቋለህ። ከእናንተም በኋላ የሚወለዱ ከእናንተ ያንሳሉ። የተፈጠረውና ያለውም የሕፃንነቱ ኃያል ዘመን ካለፈ እንዲህ ነው። እኔም አልሁት አቤቱ ጌታዬ እሺ በለኝ። በዓይኖች ፊት ባለሟልነትን ካገኘው ለባሪያም ንገረው። ዓለምን በማን ትጎበኛለህ? ምስጋና ይሁን